አሰላሙ አሌይኩም ረህመቱላሂ ወበረከቱ። ውድ የሰአዳ ኢትዮ ቻናል ተከታዮች እህት ወንድሞቼ ሰላም ብያቸዋለሁ። በያላችሁበት አለም ዳርቻ ያላህ ረህመት ዝነተ አይለን። እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ተኒጋ ወላሂ ያለው አልሐምዱሊላህ። እንግዲህ ብዙዎቻችሁ ምነው ጠፋሽ እያላችሁ እየፈለጋችሁ ነው እና የእኔ ውዶች በጣም አመሰግናለሁ። እንግዲህ ደህና ነኝ። ያው የስራ ጉዳይ የመዳብን ቤት ታውቁት የለ በዛ ምክንያት ነው የጠፋሁ ማለት ነው። እንግዲህ ዛሬ ደግሞ ያው ጉዞ እየተጓዝኩኝ በዚህ መልኩ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እኔና እናንተ የምናውቀውን ነገር ማድረግ አለባችሁ ማለት ነው። ምክንያቱም ያው እዚጋ እስቲ የጎኖች ልህር ብዬ ነው። እሺ እዚጋ እንግዲህ አንድ ሰው ሲጠፋ ላይፍ ላይ አለመቸው ብሎ ነው ቪዲዮ የለቀቀው ብላችሁ ማሰብ አለብን ከኔ ጀምሮ ማለት ነው። እሺ ስላልተመቼ ነው እንግዲህ ይሁን ለቀን ይው አልገባሁም ማለት ነው። እንግዲህ ትላንትም ቪዲዮ ሰርቻለሁ። ዛሬም እንግዲህ እኔና እናንተ ደግሞ በምንተዋወቀው ማድረግ አለብን ማለት ነው። ተኔም ጀምሮ አንድ ሰው ጠፍቶ ቪዲዮ ሲለቅ ማለት ነው እንግዲህ አለመቸው ብሎ ነው ቪዲዮ የለቀቀው ብለን ማሰብ ይኖርብናል ማለት ነው። እንግዲህ በዚህ መልኩ ተቤት ይዛይ ወጥታ ነው የጠፋሁ ማለት ነው። ተቤት ይዛይ ትከድ እንግዲህ ወይ ዳታም አልሞላሁም እንዲሁም ዳታም ደግሞ ለአንድ ቀን ለሁለት ቀን አልሞላም ብዬ ነው የጠፋሁት እና ደህና ነኝ። የምንሄድበት ቤት ደግሞ የሚገርማችሁ ነገር ይገባል፣ ግን በመስኮት ላይ ተንጠልጥለን መጣች አልመጣች ብለን እንዴት እዛ ላይ በመስኮት ላይ ተንጠልጥሌ ለመግባት አልተመቸኝም እና ነው የኔ ውዶች ማለት ነው። እና በዚህ መልኩ ብቅ ብያለሁ። ኢንሻአላህ እናንተ ደግሞ እሺ ባለን አቅም እንትን መተዛዘን መተጋገዝ አለብን ማለት ነው። እሺ የሚወዳችሁ ለዛ ነው በመስኮት ላይ ተንጠልጥለን ያው ሪካርድ አድርገን ሪካርዱ ሲሄድ ደግሞ ሪካርድ ሲደረግልን ሪካርዱ ወደኛ እንዲገባ ያህል ነው መስኮት ላይ የምናንጠለጥለው እንጂ ለዚህ አይመችንም ማለት ነው። እሄርኩበት ስፍራ አይመችም። ስለዚህ ለዛውም ደግሞ ሴትዮዋ ተመጣ እናወርደዋለን ምናምን በቃ በጣም ተንሳቀን ነው እና ታውቁት የለ የመዳብን ቤት ለዛ ነው የጠፋሁትና እናንተ ደግሞ አንድ ሰው ሲጠፋና ቪዲዮ ስንለቅ መተባበር መተጋገዝ አለብን። እሺ ማሮቼ። ስለዚህ አንድ ሰው መናገር ተናግሮ ሳይሆን ራሳችን ማወቅ አለብንና ስለዚህ የምላችሁ ነገር ገብቷችኋል ብዬ አስባለሁ። በዚህ መልኩ ነው ደግሞ የተጓዝኩት ጉዞ ወደ አቡዳቢ። በነገራችን ላይ ከተማውን ያልቀረኩም የሆነ ማለት ፋርቼ ነው። እሺ ማለት የሰው እንትን እንደዚህ ፎቶ አንስቶ መልቀቅ ምናምን እንደዚህ ቅጠሉ ይሻለኛል ብዬ ሙሉ ከተማውን እኔ አላነሳውም። በጣም የምታምር ከተማ ናት አቡዳቢና እሺ። ስለዚህ የአንድ ሰው የራስ ሲሆን እንጂ የሰው እንትን ለማለት ያስፈራል ማለት ነው። ስለዚህ እኔ ከተማውን አላሳይኋችሁም። የተጓዝኩበት እንግዲህ የሚገርማችሁ ደግሞ 2 ሰዓት ጎዳና ነው የምንጓዘው። በጣም ሩቅ ነው። በጣም ንዝዝ ይላል። በዚህ በሙቀት በዚህ በጠራራ አፌን እንደከፈኩላችሁ ጉድ ብታወኝ ምን እንደመሰልኩኝ ይሄርኩላ ማለት ነው። ስንሄድ ነው ይሄን የቀረብኩትና በዚህ መልኩ እንደዚህ ብቅ ብዬላችኋለሁ የምወዳችሁ ውዶችዬ። ታዲያ እናንተ ደግሞ አዎ እንደዛ ነው እላችኋለሁ። እና በተረፈ እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አለ ወላሂ አልሐምዱሊላህ። ያው የምታውቁት እንግዲህ የመዳብ ቤት ነው ያስጠፋኝ እላችኋለሁ። ሁልጊዜ እንግዲህ የሰው ቤት እንደ ልብ አይመችም አይደለም። ለዛ ነው የጠፋሁት የኔ ውዶች ፈላጊዎቼ መሆና ጠፋ እርግጠኛ ነኝ። ያው ብዙዎቻችሁም ሰዓዳ መሆና ነው የጠፋችሁ ያው እንትን ብሏችሁ ነው እንጂ እንደምትፈልጉኝ ግራ ገብቷችሁ ነው እንጂ እንደምትሉ አውቃለሁ ሁላችሁም ማለት ነው። ስለዚህ ደግሞ ሁላችንም በዚህ ላይ መተባበር አለብን። ምክንያቱም ይሄ ስራችን የአንድነት ስራ ስለሆነ ማለት ነው። እና ትላንትም በለቀኩት የተወሰኑ ላችሁ እንትን ያላችሁትና የተወሰናችሁ ናችሁ እዚጋ የተሳተፋችሁት ማለት ነው። ስለዚህ እንትን ማለት አለብን ማለት ነው። እሺ የኔ ውዶች አንድ ሰው ያው በእናንተም ላይ ሊደርስ ይችላል እና ስለዚህ እኔም በአንተም ባላይ ግዴታዬ ነው። እኔም ግዴታዬ ነው እላችኋለሁኝ። ያው ትንሽዬ ወሩን እኮ ዘርዘር እያረኩ ልስራ ብዬ ነው። እሺ ያው ታውቁታላችሁ ምን እያለች ነው አትሉኝም መቼም እና ማሮቼ እንትን በሉ እላችኋለሁ አለሁኝ። መጥቻለሁ። ምን እመጣለሁ አልመጣሁም። ምናልባት ብገባ ነገ ነው። ነገ ምናልባት ልገባ እችላለሁ። ነገ
አይደል? ዛሬ እሮብ ነው። ምናልባት ነገ እንዲሁም ደግሞ ጁምአም ደግሞ ላልገባ እችላለሁ። እሺ እንደዛ ነው የኔ ውዶች፣ የኔ ፈላጊዎች እና በዚህ መልኩ ደግሞ የአቡዳቢ ቅጠላ ቅጠል የሚያምር እኮ ነው የአቡዳቢ። እና አመሰግናለሁ ማሮቼ። መልካም ጊዜ መልካም ቆይታ ይሁንላችሁ። እወዳችኋለሁ።